ቁጠባና ብድር ወይም ሳኮስ ከባንክ የሚለየው ሶስት መሰረታዊ ነገሮች ምንድን ናቸው? አንደኛ፣ ባለቤትነት። ባንክ የባለሀብቶች ነው፣ ሳኮስ ግን የሁሉም አባላት ነው። እያንዳንዱ አባል የማህበሩ ባለቤት ነው። ሁለተኛ፣ አገልግሎት። ባንክ ትርፍ ለማግኘት ይሰራል፣ ሳኮስ ግን እያንዳንዱ አባላት አገልግሎት ለመስጠትና እድገታቸውን ለማፋጠን ይቆማል። ሶስተኛ፣ ዲሞክራሲ። በባንክ ውስጥ ትልቅ ድርሻ ያለው ትልቅ ድምፅ ሲኖረው፣ በቁጠባና ብድር ተቋም ግን አንድ ሰው አንድ ድምፅ የሚል መርህ አለ። በማህበሩ ውስጥ ያለው የዕጣ መጠን ቢለያይም እያንዳንዱ አባል በማህበሩ ውሳኔ ላይ እኩል ድምፅ አለው። በአጭሩ ቁጠባና ብድር ህብረት ስራ ማህበር ማለት አንድ ለሁሉም ሁሉም ለአንድ የሚሰራበት፣ ሰዎች በጋራ ጥረታቸው ኢኮኖሚ አቅማቸውን የሚያሳድጉበት የድል መንገድ ነው። ማገር ስንቆጥብ እንችላለን።